በዛሬው ቪዲዮ ዩቲዩብ ቻናል ሂስትሪ አልበራ ላላችሁ ቀላል የሆነ መፍትሄ አሳያችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። ይህንንም ነገር ደግሞ ለማድረግ ቪፒኤን ያስፈልጋችኋል። ቪፒኤን ማንኛውንም ቪፒኤን አውረዳችሁ መጠቀም ትችላላችሁ። በመጀመሪያ ይህ ቻናል የምትመለከቱትኝ አዲስ ቻናል ነው። ነገር ግን ቻናል ሂስትሪ አልበራም። አሁን እንዴት ቬሪፋይ እንደማደርግ አሳያችኋለሁ። አሁን ወደ ዲስክሪፕሽን ጋር ሄጄ ሊንክ ሳስቀምጥ እንደምትመለከቱት ከላይ እዚች ጋር ቬሪፋይ የሚል ምልክት አለ። መጀመሪያ ይህን ምልክት እንዲመጣላችሁ ከኢሜል አከፋፈት ጀምራችሁ በቪፒኤን መጠቀም ይኖርባችኋል። ካለበለዚያ ይህ ነገር ሊበራላችሁ አይችልም። አንዳንዴም ደግሞ ቪፒኤን ተጠቅማችሁም ቢሆን ይህ ነገር ላይመጣላችሁ ይችላል። ደጋግማችሁ ሞክሩተኝ። እንደምትመለከቱት በቪፒኤን ከፍታችሁ እንደዚህ የሚል ቬሪፋይ እንድታደርጉለት ሲመጣ እንደምትመለከቱት በመጀመሪያ ላይ ቪዲዮ የ6 ሰከንድ ቪዲዮ ራሳችሁን ሰልፊ በማንሳት ቬሪፋይ ማድረግ ትችላላችሁ። በመቀጠል ደግሞ አይዲያችሁን ደግሞ እንደዚሁ በማስገባት ቬሪፋይ ማድረግ ትችላላችሁ። ነገር ግን ይህ ቪዲዮ ላይ እንደምትመለከቱትኝ የተወሰኑ ሀገራት ብቻ ነው ይህንም ቬሪፋይ ማድረግ አይዲ የሚቀበሉት የተወሰኑ ሀገራት ስለሆኑ ያ ብዙ አይጠቅማችሁም። እናንተን ለማሳየት ያክል እነዚህ የምትመለከቱት ሀገራቶች ናቸው። ከነዛ ውስጥም የምትኖሩ ከሆነ እንደምትመለከቱትኝ እንደዚህ አይነት ኪውአር ኮድ ይሰጣችኋል። ይሄንንም ደግሞ ኪውአር ኮድ እስካን ታደርጉታላችሁ በሌላ ስልክ ወይም ደግሞ ይሄኛውን ስክሪንሾት ታነሱትና ወደ ኪውአር ስካነር ጋር በመሄድ ይሄንን ደግሞ ወደ ሊንክ ይቀይርላችኋል። ያንንም ሊንክ ደግሞ በመጫን ወደ ቬሪፋይ ወደ ማድረጉ ትሄዳላችሁ ማለት ነው። የኔ ሊክ እንደምትመለከቱት ይሄን ይመስላል። ብለር አረገዋለሁ እዚች ጋር ኢሜይሌም አለ። ኢሜይልን በማስገባት ነው ኪውአር የሚሰጠኝ። ይህንንም ደግሞ ሳደርግ እዚህ ጋር እንደምትመለከቱትኝ ዲስክቶፕ ሞድ ላይ ስላደረኩትኝ ይሄኛውን በኮምፒውተር አይሆንም በስልክ ነው ቬሪፋይ ማድረግ የሚፈልገው። ይህንንም ዲስክቶፕ ላይ ኦን ከሆነ ኦፍ ታደርጉታላችሁ ማለት ነው። በመቀጠል ኔክስት ትላላችሁ። ከዛ በኋላ የተለያዩ ሀገራቶች አሉ ግን የተወሰኑ ስለሆኑ ከነዛ ውስጥ የምትኖሩ ከሆነ ተመርጣላችሁ። ግን የተወሰኑ ጥቂቶች ናቸው። አይዲ ካላችሁ በዛ አይዲውን ሀገሩን ትመርጣላችሁ። በመቀጠል ደግሞ የምታስገቡትን የአይዲ አይነት በመምረጥ ኔክስት ትሉታላችሁ። ከዛ በኋላ ቀጥታ ላይቭ ላይ እንድትቀርጹት ያደርጋችኋል። በጀርባም ከፊትም ትቀርጹትና አፕሎድ ታደርጋላችሁ። በ24 ሰዓት ውስጥ ሪቪው ያደርጉላችሁና አፕሩቭ ያደርጉላችኋል ማለት ነው። አሁን ደግሞ ሰልፊው እንዴት እንደሚሰራ ላሳያችሁ። እንደምትመለከቱት አሁን ቴክ 6 ሰከንድ የሚለውን ተጭኜ ገብቻለሁኝ። እንደምትመለከቱት ሁለት ቻናል ነው። አሁን ሁለት ዩቲዩብ ቻናል ነው ቬሪፋይ የማደርገው። በብላክ እና በዋይት የሆነው የተለያየ ቻናል ነው ለማሳየት ስላልኩኝ ያንም በፌስ ይህንንም በፌስ ነው ያደረኩት። እዚህ ጋር እንደምትመለከቱትኝ መመሪያ ይሰጣችኋል። እዚህ ጋር ይቺኛዋንም ደግሞ አለው በማድረግ ታብሯትና አግሪ ትሏታላችሁ። በመቀጠል ፌታችሁን እንዴት እንደምታንቀሳቅሱትኝም ያሳያችኋል። በዚህ መሰረት እናንተ ታንቀሳቀሱና ላይት ያልበዛበትኝ ላይትም የሌለበት ቦታ ጨለማ ቦታ መሆን የለበትም። በቂ ብርሃን ካለበት ቦታ ላይ ሆናችሁ ራሳችሁን መቅረጽ ይኖርባችኋል። ይሄንንም ኔክስት ትሉትና ፊታችሁን እዚሁ እንደምትመለከቱት ትቀርጻላችሁ። ከከፈተላችሁም በኋላ ፊታችሁን በማስገባት ራሱ እስኪቀበላችሁ ድረስ ፊታችሁን ወደ ግራ ወደ ቀኝ ወደ ላይ ወደ ታች እያደረጋችሁ ትጠብቃላችሁ። ይሄኔ ጨለማ ቦታ ስለሆነ ነው። ከዛ ኔክስት ትሉታላችሁ። እኔ አሁን ጨለማ ቦታ ስለሆንኩ ስልኩም ጥራት ስለሌለው ድጋሚ እንድሞክርለት እየጠየቀኝ ነው። ይህንንም እንደዚህ የሚላችሁ ከሆነ በቃ ወይ ቀን ላይም ቢሆን ስልካችሁ የሚያስቸግር ከሆነ መሞከር ትችላላችሁ። በቂ ብርሃን ካለ በአንድ ጊዜ ይቀበላችኋል ማለት ነው። እንደዚህ የሚላችሁን ከሆነ የሚያስቸግር አይደለም። ደጋግማችሁ ሞክሩተኝ። አሁን ተቀብሎኛልና ሪቪው ላይ እንደሆነ እያሳየኝ ነው። ይህንንም ከ24 ሰዓት በኋላ አፕሩቭ ያደርጉታል። ምንም የሚያስቸግር ነገር ኢረር የሚለው ነገር የለም። ቀላል የሆነ ነው። በዚህ መሰረት ቬሪፋይ ማድረግ ትችላላችሁ። ይህ ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ደግሞ አሪፍ የሆነ ቪዲዮ ይዤላችሁ የምመጣ ይሆናል። እስከዛው ድረስ ሰላማችሁ ይብዛ። ቻው ቻው።